ትላንትና የትግሪን ባህል አይተን ነበረ። ዛሬ ደግሞ ቀጠሯችን መሰረት የጉራጌ ባህልን እንመልከት ማለት ነው። አንደኛ ላይ የሚቀመጠው የእንግዳ አቀባበላቸው ነው። የእንግዳ አቀባበላቸው በጉራጌ ባህል መሰረት የእግዚአብሔር ወይም ደግሞ የፈጣሪ ስጦታ ነው ብለው ያምናሉ። ልክ እንግዳ ሲመጣባቸው ሁሌ የእግር የማጠብ ስነስርዓት አላቸው። ለየት ያለ ቦታ ለእንግዳ ይሰጣሉ ማለት ነው። እንዲሁም ደግሞ ጎረቤት፣ ዘመድ አዝማድ ጠርተው ያንን እንግዳ አቀባበል አድርገው በሰላም ይሸኛሉ ማለት ነው። ሁለተኛ ደግሞ የምግብ አሰራር በተመለከተ ነው። ቆጮ፣ ክትፎ፣ ቡላ ከዛም አልፎ አይቤ እነዚህ ነገሮች በጉራጌ ባህል ላይ ያሉ ማለት ነው። ሶስተኛ የሙዚቃ ባህልን በተመለከተ ነው። የሙዚቃ ባህላቸው ደግሞ ይሄንን ይመስላል። አራተኛ ደግሞ የአለባበስ ባህላቸው ይሄው እዚህ ጋር በፎቶ አስቀምጬላችኋለሁ ማየት ይችላል። አምስተኛ ደግሞ ሃይማኖትን በተመለከተ ነው። የጉራጌ ህዝብ በአብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትና የእስልምና እምነት ተከታይ ናቸው ማለት ነው። ስድስተኛ ደግሞ የጋብቻ ባህላቸው ነው። በጉራጌ ባህል መሰረት ጋብቻ ሲካሄድ በወላጆችና በሽማግሌዎች ጥረት የሚደረግ ህጋዊ ጋብቻ ነው። ሌላኛው ደግሞ እንሾሽላ ነው። እንሾሽላ ማለት ሰርጉ 2 ቀን ሲቀረው ሙሽራዋ ከጓደኞቿ ጋርና ከዘመዷ ጋር የቅድሚያ ሰርግ ያካሂዳሉ ማለት ነው። ቅድሚያ እንሾሽላ ማለት ሁሉንም ተሰብስበው የሙሽሪት ቤተሰብና ጓደኞቿ ለሰርጉ 2 ቀን ሲቀረው እዛ ሌላ ድግስ ይደግሱና ሽኝት ያደርጋሉ ማለት። ሌላኛው ደግሞ የጎሳ ጥንቃቄን በተመለከተ ነው። በጉራጌ ባህል መሰረት ዝምድና ያላቸው ሰዎች አይጋቡም። በባህልም ደግሞ በጥብቅ ይከለከላል። ሰባተኛ ደግሞ የህዝብ ብዛታቸውን በተመለከተ ነው። የጉራጌ ህዝብ 2.5% ያህል ይዛል ማለት ነው። ይህ ማለት 2,567,377 ያህል ህዝብ አላቸው። የጉራጌ ባህል ከሌሎች ለየት የሚያደርገው ነገር ስራ ወዳድነቱ፣ ምንም አይነት ስራ ሳይንቅ ዝቅ ብሎ መስራቱ፣ አብሮ ሰርቶ የመለወጥ ባህሉ ከሌሎቹ ይለየዋል ማለት ነው። የጉራጌ ባህል ከብዙ በጥቂቱ ይሄንን ይመስላል። ከጉራጌ ባህል የወደዳችሁላቸውን ኮመንት ላይ አስቀምጡ። በቀጣይ ደግሞ የቀቤናን እሰራላችኋለሁ ማለት ነው። ቻናሌን ሰብስክራይብ፣ ቪዲዮን ላይ አድርጉልኝ። እሹሩሩ ጉራጌ ደግ ነው፣ እሹሩሩ ያበላል ብርንዶ እሹሩሩ